የሺህ ዓመታት ታሪኮች ወጎችና ሚስጥሮች እንዴት ለዚህ ትውልድ የተረፉ ይመስላችኋል? መልሱ በዚህ ሰው አማካኝነት ነው። ባልደራስ ይባላል። ባልደራስ ማለት ባለ ደራሲ ማለት ነው። በዘመኑ ያየውን የሰማውን ሁሉ በልቡ የሚይዝ የሚያሰላስል ማለት ነው። እና ይህ ሰው የዘመኑ የሰው ቤተ መጽሐፍ ወይም የታሪክ ዲኤንኤ ጠባቂ በሉት። የትኛውም ኃይል ሊያጠፋው የማይችለውን ታሪክ በልቡ ይዞ ይዞርና ለትውልድ ያስተላልፋል። አፈ ታሪኮችን፣ የጀግኖችን ገድል፣ የቅዱሳንን ሐሳብና አካሄድ ሁሉንም በአእምሮ ውስጥ ያተማቸዋል። አንጎሉ የጊዜ ማሽን ነበር። ታሪክህ እንዳይረሳ ይረዳው ይህ ጀግና ያየውንና የሰማውን ሁሉ በቃሉ ለትውልድ አስተላልፏል።